ዋትስአፕ ጋይሶች እንዴት ናችሁ? ያላችሁ አለን ተፋፋን እኮ አሁን ሰሞን በዘፈን ብቻ ነበር ስራላችሁ የነበረው ሪአክቶች ምናምን። ዛሬ ደግሞ መተናል በቲክቶክ ቪዲዮዎች ሪአክት መተናል ለምላችሁ በቲክቶክ አዳዲስ ቪዲዮዎች ሪአክት እናደርጋለን። እስከዛ ድረስ ምንድነው የሚመቻችሁ ላይክ እና ሰብስክራይብ እያደረጋችሁ ይሄን ቻናል መከታተል አለባችሁ አይደል ጋይሶች? አዎ ከዛ ወደ ቪዲዮ ይላል ጋይሶች። ስቴንስል ፖድካስትን እያየሁት ነበርና ይሄ መላጣው ሰውዬ ከየት ነው የመጣው? ቆይ ይሄ ምንድነው ነው የሚለው? ቆይ ግራ ገባኝ እኮ ነው። ከየትስ ነው ያመጣው እንዴ? ሳክሳም ነው በጣም ፍሪግ ማርያም ሳክሳል በኢየሱስ የሶስት ብር ጫት ገዝቼ 5 ብር ተሸካሚ በዛ ራይድ ቀርጬ ይላል። ራይድ የዛን ሰዓት አለ ወይ? የለም። ለህዝባችን መቆም አለብን እንጂ እንዴ ህዝባችንን እኮ ነፉት እኮ በሳክስ ይመያልች ፍሪግ ራስ ማርያም ግን በጣም ሳክሳም ነው ፍሪግ ረብስማ በሞተር 1-5-6 ሞተር ታጅቤ እኔ መሀል በመኪና ምናምን ጥይት የተኮሰብኝ አመልጣለሁ ምናምን ጭው እያለ ነበር እኮ የሆነ ጊዜ። ምንድነው የምትፈልገው ከኔ? ከዚህ በኋላ አጠገቤ እንዳትደርስ አልፈልግህም። በቃ አሰማም እንዴ አንተ እንዴ? አንዴ ይቅርታማ ስጠኝ፣ ድንጋዩን ስጠኝ። ልምታባት ሰውዬውን አልጆልት መጪ ይተራያ ምን ማለት ነው? ቢዝነስ ላይ ይለቀምኩ እኮ ችግር የለውም እከፍላለሁ። በቃ ይሆነ ብር ጨምሪውና እኔ ልምታልኝ። እሱ ይሻላል። ምታልኝ በቃ እንዲሁ ምታልኝ። ተጣላችሁ ከሷ ጋር ተጣላችሁ ብትታረቁ አይሻልም? ሰላም ይሻላል እኮ እሷ ላከችን አንተ እንመታ ነበር። ግን እኔ አሁን ብሬን ትቼ ገቤን ትቼ የእናንተ ሰላም ይሻላል ብዬ ነው። እሺ ታረቁ። እሺ በቃ እሺ ላስታርቃችሁ። አልፈልግም በቃ አልፈልግም አለች። ኧረ ተንጎዙ ትላለች እየመረማሪያ ይመሻት። ወር ኔክስት ቪዲዮ ያለምዝና ጥበብና አንተ ግን ያ ኧረ መርዝ ከሌለ እባብ ይሻላል። መርዝ ከሌለ እባብ ይሻላል። ኧረ አዶነ እንዲህ ለቆዝማ ኧረ ምን አርጎት ተሰለሽ ነው የሚመቻቸው ነው የምልሽ። ታቷ ግን ምን ይሄ ነው? መርዝ ባይኖረው ባቡ ይሻል ነበር አለኝ። ኧረ ኮሜንት የምታረጉ ሰዎች ኧረ ተው ግን ማርያምን ረብስ በጠዋ ከቤቷ ሄጄ ልጠራ አባቷ በሩን ከፍቶ አልዋስ ምንድነው ይንቅሳል የፈጠነ ልጅ ሰክሳል ጋሽዬ ልበልሽሃ እጠብ ልበልወልጅ የሆነ ዘፈናዊ የሆነች ሙድ ነገር አላታ ማለት ነው። የሆነች ነገር ደስ ታለች መሰለኝ። በዚህ ዘፈን ራሱ ማለት ሲለቅላችሁ እናረጋለን ሪአክት እናረግበታለን ማለት ነው አይደል ጋይስ? ሪአክት እናረጋለን። ዋዋን ይመቻችሁ። ወደ ኔክስት ቪዲዮ ልጃችሁን ማለት ነው በቃ የማይወደውን ጎረቤት ዘመድም ይሁን ምንም ካልወደደው አታስጨንቁ። በቃ እኔ ማርያም ነው ታውቂ ሰላም ባክ አለላቸው። አዎ አልፈልግም ተይዤ እንትን መባል የለብኝም። በቃ ነው ውስጤ ነግሮኛል። ወያየሁት ነገር አለ እንዴ ግዳጅ እናንተን ሼም ይዞ ነው እንትን መባል የለበትም። በቃ ሰው ካልወደደ አልወደደም መብት አለን እንዴ። እኔ ቀባሪ ልታሳጪኝ ነው ወይ? ብቻዬን ቀብርሻለሁ። ያቺ ሴትዮ አብራኝ አፈር ከምትምስ እውነቴ ነው። በቃ አታስገድዱ። ልጅ ይመጃል ይማራው ታኝ ሰላም ማለት ካልፈልግ ምንድነው ሰላም ማለት አልፈልግም ማለት ነው። ስለዚህ አታስገድዱ። እነዚህ ወንድምናት ደስ ይላሉ ማርያም ልብረር አለ አማርኛ እንዴት ነው የሚያደርገው? እግዚአብሔር ስለሰራተኛ ማለት ምን ነው እግዚአብሔር ስለሰራተኛ እኔ ጆሮ ወርኩስ ይገርና ሾት ያረጋታል ማለት ነው። አንዳንዴ አታያትም እንዴት እንደሚያደርግ እና ጆሮ አስለቅሳታል። እነዚህ ሁለት ወንድምናቶች ራሱ ደስ ይላል። ማርያም
የሆነ ነገራቸው የሆነ ደስ ይላል። ፍሪኩ ደግሞ ጂም ምናምን ትሰራለች እንዲህ ምናምን እያለች ትመጣለች። እኔ ያው ቀጭን ስለሆንኩኝ ነው እሱ ነው እንዲህ ማለት የሚችለው። እንደዛ እያለች ትወጣለች። ግን ይመቻል። ጥልቅ ስሜት ፍቅር ጠንከር እንደምንጨመር ለምንድነው ግን ያታየሽ ሚሰማኝ እንኳን ባልነግርሽ ለምንድነው ግን ያታየሽ ሚሰማኝ እንኳን ባልነግርሽ የሚቻትች ፍሪክ ራሱ የጻፈው እኮ ሃይስኩል እያለ ነው ምናምን እኮ የጻፈው ጋይሶች የመጣልኝ ሃይስኩል እያለ ነው ጨሬ ሻፍዱባት ለሷ ምናምን ይዘፍንላት ነው የተባለ ነበር። የሆነ ሰዓት ላይ ማለት ነው ቲክቶክ ላይ አመጣው እነዛ ሲባል ነበር። አሁን ማለት ነው እስከ ዛሬ የሚቆጨኝ ጓደኞቼማ 300 ቪው ላይ ሲደርስ 20 ላይክ ሲያገኝ ያሾፉብኛል እያልኩኝ ያልፖስትኳቸው ዘመናት አመታት ዲናይ የበታችነት እና የማዘን ስሜት ውስጥ የተቋጠርኩባቸው አመታት ምን አለ ጓደኞቼ ቢያሾፉ ቢኖሩ ምን ነበረበት እስከ ዛሬዋ ንቃተ ህሊና ድረስ እስከ ደርስ ድረስ ግድ ያለ መስጠትን ዕውቀት እስካገኘው ድረስ በቃ ያለፈው ዘመን በቃ እንዴት እንደሚቆጨኝ እኔ እኮ ቲጂ አገልግል ላይ ማለት ነው ዝብጥ ነበር ምለው ዝብጥ በቲጂ አገልግል ማለት ነው ቀኔን ነበር ማበረው በቲጂ አገልግል ቪዲዮዎች እያየኋት ሁለት መኪና እያየኋት ስትገዛ ያኔ ከማግባት አለማግባት ምናምን የሚበቃ በጣም ነው የምናደደው። በጣም ምን አለ ጓደኞቼ ሼር እያደረጉ የኔን ቪዲዮዎች ዝብጥ ባሉ ቢኖሩ ምን አለ ስልክ ደህና ስልክ ይኸውላችሁ የነበረኝ የዛሬ 4 አመት ነው ይኸውላችሁ። እኔ ስልክ አልነበረኝ እንጂ የመራሪ ስልክም አልነበረኝ። ምን ያውቃል የትም ላልደርስም እችል ይሆን ነበር እኔ አይታወቅም። እስር ቤትም ገብቼ ይሆን ይችላል ብቻ አይታወቅም። ገሬፕሌን አልወርድም ብልስ ኖሮ መልሼ ከእንትን ስወጣ 50 ሚሊዮን 50 አንበሳም ሊወርድልኝ ይችል ነበር ባይሰበር ነው። ግን ወደፊት መፖሰት ስክትፍምስ ግግም ፍምስ ስክት አይቻልም። ግግም ፍምስ አሁን ምን የሚባል ቪዲዮ ነው የቀረጽኩት? ምን የሚባል ቪዲዮ የለም ግን ድሮ እየመረን ቢሆን አሪፍ ነበር። ሞር የሆነች ነገር የሆነች ዋል ይኖራል። ከፍት ያላችሁ ምናምን ነው እንጂ ወይ ሌላ ነገር ምንም የለውም። ወደ ኔክስት ቪዲዮ ነው። ይሄ በቃ እኔ እርጉዝ አይደለሁም። ይሄ ቪዲዮ ራሱ እኔ ነኝ እርጉዝ አለች። እርጉዝ አይደለሁም ጎደኛ ነኝ። ይመቼ ፋዘር ማርያምን ይመቻት። በጣም ብዙ ታትም በሳምንት ታትላል ሙሌ ሙራጃ ጨቅጭቆ ማለት ነው። በእውነት እኔ መናገር እፈልጋለሁ። ታት በጣም ነው ማከብረ፣ በጣም ነው የምወድ። ቴንኪው ታትኮ ሳይንስ ሆነች በስራ ላይ ታትኮ በጣም እኔ ሐሙስ ነው ቲክቶክ የከፈትኩትና እሁድ ደውሎ እሱ አረ ሙራጃ በእናት የኔ እንግዳ ሁን ምናምን እንዴ ምንድነው አንተ አለ። ደግሞ አላቃቸውም ቲክቶክ አልወድም ስላልኳቸው ታት ምን ይሁን ምን በጣም ይሰጥስ። አረ ሙሌ ሙራጃ ብዙዎች ኢንቦክስ ይልኩልኝና
ዝም ብዬ ያለፍኩት ማለት ነው። ደም ስልክ ለምን ስልክ ዝም ብሎ ይላካል እንዴ ምናምን ብዬ ከዛ አጋጣሚ ነው ጓደኛዬ እንዴ አታስቂ ቆይ ኢንቦክስ ውስጥ ሲያል እንዴ አቴ በርተሚውስ እኮ ነው በጣም ተጽምጪ ስልክ ተው እባክህ አንተ ምንድነው ቆይ ስልክ መላክ አለበት አትላክ ለማንም ሰው ትልካ መላክ አለበት በቃ ተጣልተን ኧረ እኔ ልከዋለሁ ብሎ ስልኬነት ቆይ ላከለት ምናምን ደወለልኝ መጣ እንዴ ደህና ሰው ነው እንዴ ሳይ 1.7 ሚሊዮን ፎሎወር ምናምን ኧረ ጉድ ምንም አላውቅም ነው ፈጣሪ የምር አዶናይንም አላውቀውም ነበር እኔ ምንም ማድረግ ይችላል ሰዎች እኮ ያወራሉ ግን ስለማይመቸኝ የቲክቶክ ነገር ዝም ብሎ ፌክ ነው ምንም አይረባም ከሚሉ ሰዎች ማለት ነበርኩና እና ታት ደወለልኝ እንዴ ቀጥል እና ምን አልኩት ግልጹን ነው የነገርኩት ከዛ በፊት ከወር በፊት የነበረው ነገር ቅድም የነገርኳቸው አይነት ላይፍ ነው አሁንም ብቻዬን ነው የምኖረው የዕለት ዕለት ለመሸፈን እንጂ የተለየ ነገር ለመስራት ነው አይታት እኔ እኮ ቪዲዮ ላይ የተለየ ነገር የለም እንኳን አንተ ጋር ስመጣ የምለብሰው ልብስ ራሱ የምሬን ነው የምለብሰው ልብስ ራሱ የለኝም እኔ ምን ታስባለህ ኧረ ምናምን ችግር የለውም ምናምን ተገናኘን ከዛ በኋላ በቃ የሆኑ ሱቆች ሄደን ምናምን የሆኑ ልብሶች ገዛልኝና ቀጥታ እዛ በቃ ምንም እንዳታስብ አይነት እንደ ጓደኛ ማለት ነው ማለት ምንም አይነት ታት ሲጀመር ይችላል ማርያም ይችላል ሲጀመር ታት ማርያም አንቺ ልብሱን አናም ገዝቶ ምናምን ብራዞ ላይ ስትሪም ላይ ለማውጣት ምናምን ብሎ ማርያም ይችላል ሲጀመር ታት ለየት መተኛለች ሲጀመር ከዛ አረጋች አዎ ይችላል ታት በጣም ቴንክ ዩ ለዚህ ነው ማለት እኔ ግልጽ ከዚህ በኋላ ምናለው ለምን ዋሻለሁ ይሄን በመዋሸት ዝም በማለት እኮ ነው ብዙ ነገር ማለት አው በቃ ምንም ነገር ስለዚህ የምከስረው ነገር ከዚህ በላይ ምንም ኪሳራ የለም ብዬ ሌሎችም ሲመጡ እንደዚህ ነው የምነግራቸው አይ እኔ እንደዚህ ምናምን እና ችግር የለውም ምናምን ሰራን ቆንጆ ሆነ በጣም ፎሎወርስ ምናምን በዛልኝ ብዙም ቅስቀሳም አልችልም ያውን ፎሎ አድርጉ ምናምን ብዬ አላቅም እኔ ሰው ራስ ወዶ ነው እንጂ ያደርጋለሁ በጣም ቴንክ ዩ ነው አዙሩለታው ይቻላል ሙሌ ሙራጃን አካውንት እናስቀምጣለን ፎሎ እያደረጋችሁ ሁላችሁም ያላሰለሰ ጥረት ንቁ ተሳትፎ ከባለ ድርሻ አካላት ጋር በማድረግ አመርቂ ውጤት እናስመዝግብ 39 ፎሎ ገብቷል ራሱ 39 ፎሎ ነው ያላት ራሱ ሙሌ ሙራጃ ይመቻ ታት ራሱ አንተ ማርያም ይችላል ሲጀመር ማለት ነው ታት ኒላ ይችላል እና ጋይሶች ለዛሬ ቪዲዮ ይብቃን ነው የምላችሁ ጋይሶች በስማሚ ወግቢ ምናምን ድቅቅ ብሏል ነው የምላችሁ እስከ ኔክስት ቪዲዮ ድረስ ይመቻችሁ ነው የምላችሁ ማለት ነው ጋይሶች ነው የምላችሁ ምን ታረጋላችሁ እስከሆነ ድረስ ይሄን እኮ ላይክ እኮ ያደረገ ስቃችኋል እስከሆነ ድረስ ግን ላይክ ያደረገ ሰው የለም ሰብስክራይብ ያደረጋችሁ ምን ችግር አለ አሁን ሰፖርት ብታረጉኝ ነው ላይክ እና ሰብስክራይብ በማድረግ ከእናንተ ምንም የሚጎልባችሁ ነገር የለም ግን በቃ ላይክ እና ሰብስክራይብ ማድረግ ብቻ አረጋ ጋይስ ለማንኛውም እስከ ኔክስት ቪዲዮ ድረስ ይመቻችሁ ነው የምላችሁ ዋጓን ስጣት ይመቻችሁ ፒስ